ሰሞኑን ስለ ፓርክ ስለ ስሜን ፓርክ ወይም ደግሞ ጀርመን መንግስት ድጋፍ አድርጎ እንዲሰራ የተባለው ፕሮጀክት አለና ያን በሚመለከት እንዳንድ የዛ አካባቢ ተወላጆች የተወሰነ ግልጽ የሆነ ነገር መልእክት ማስተላለፍ መቻል አለብን ብዬ አስባለሁ። እኔ ይህን ነገር እደግፋለሁ፣ በጣም ነው የሚደግፈው። ነገር ግን የሚደግፈው ህዝብንና አገርን ያማከለ መሆን አለበት ብዬ አስባለሁ። አብዛኛውን ህዝቡን ከምንም ነገር የሰሜን ህዝብ ከምንም ነገር እየተቆጠረ ስላልሆነ ካሁን ፊትም የተደረገ ችግር ስለነበረ ማለት ነው። ለፓርክ ለምን ተብሎ ብዙ ወገኖች እየተፈናቀሉ ከቦታው እየተነቀሉ ለፓርክ ነው እየተባለ በተለይ አርቋዝያ አካባቢ ክምር ድንጋይ ማነው እንጨት ካብ አካባቢ ሌሎችም ብዙ ነገር ስላለ ስለዚህ ግንባታው አስፈላጊ ነው። ነገር ግን ከዛ በላይ ደግሞ ከዋሊያ ከምን ከቅርስ ከሚባለው ህዝብ ይበልጣል፣ ሀገር ይበልጣልና ይሄን በሚመለከት ሁሉን ያማከለ ቢሆን ይሄ ፓርክ እንዲከበር የአካባቢ ማህበረሰብ ሊከበር ይገባል፣ የአካባቢ ነዋሪ ሊከበር ይገባል። ነገር ግን የፓርኩ አካባቢ ስፋት ጠበብ የተባለ ነገሮችን ያደርጉ ህዝብን ለማፈናቀል እየተሄደበት ያለ ነገር ስላለ ይህንንም ነገ ችግር ከመፈጠሩ በፊት የተለያዩ የአካባቢው ማህበረሰብ አንዳንድ ችግሮችን ከመፈጸሙ በፊት ግልጽ የሆነ ስምምነት እንዲደርስ ስለፈለኩኝና እና ይህንን በሚመለከት ምን ትላለህ? አይ ከዚህ አንጻር እንደ አዲስ እንዲያው ታይቶ የማይታወቅ ለዛን አካባቢ ህብረተሰብ እንደ አንድ ትልቅ ነገር የተፈጠረ ፕሮጀክት ነው የሚል ሀሳብ አለ። ግን ይህን ያክል ፓርክ እየተባለ ቆይቶ አሁን የተፈጠረው ነገር ላይ አሁን ነው መሆን የነበረበት፣ እስካሁንስ መሆን አልነበረበትም፣ ለምንስ ዘገየ የሚለው እንትን በጣም መሰረታዊ የሆነ ጥያቄ ነው። እኔ በእውነት ለመረዳት እና የሚታይ ነገርና ያየሁትን ነገሮች ላይ ለመናገር ህብረተሰቡ የደባርቅ ከተማ ከንቲባ አደራጅቶ እስከ ፕሬዝዳንቱ ድረስ እነዚህ ፓርኩን የሚቆጣጠራሉ ከሚባሉ አካላት ድረስ ሄደው ጠይቀው እየተፈጠረ ነው። ምንድነው አሁን በፊት የነበረው ሸበጥ አካባቢው ሰላም አይደለም እየተባለ ወደ ሌላን አካባቢ የዛን አካባቢ እንትን ወደ ሌላን አካባቢ ሲሄድ ፈሰስ ሲደረግበት የነበረ ነገር ነው። አሁን የተፈጠረው ነገር ግን ለአካባቢያችን ሆነ ለህዝባችን ትልቅ ነገር ነውና ይህ በትክክለኛ ወደ መሬት ወርዶ ከተተገበረ አንደኛ የስራ ዕድልም ይፈጥራል። በሁለተኛ ደረጃ ላይ እንደገና ደግሞ የህብረተሰቡ ጥያቄ በትንሹም ቢሆን የጠየቀው ጥያቄ ፓርክ ከሆነ ለምንድን ነው አካባቢ ተከልሎ በሚሄድበት ደረጃ ላይ ይህ ፓርክ ምንድን ነው ለአካባቢ ህብረተሰብ ያደረገ? የትኛው ትምህርት ቤት ነው የተሰራ? የትኛው ነው መጸዳጃ የተሰራ? ምንድን ነው ህብረተሰቡን ከማፈናቀል በዘለለ ምንድን ነው የተሰራበት? ህብረተሰቡ ከዚህ ፓርክ ላይ ምንድን ነው ተጠቃሚ የሆነ የሚለው ነገሮች ላይ ብዙ ኮንፈረንሶች ተካሂደዋል። ከአዲስ አበባ በጎንደርም በቅርቡ ከደባርቅ አካባቢ ወረዳ አስተዳዳሪዎችም ጭምር የተሰበሰቡበት በዛን ደረጃ ላይ መፍትሄ ተቀምጦ ህዝቡም አመራሩም ቃለ መሃላ ፈጽሞ ከአሁን በኋላ ላይ ፓርኩን እንደ ፓርክ ዋሊያን እንደ ዋሊያ በዛ ደረጃ ላይ ጥብቀን መሄድ አለብን። ፓርክ የተባለው አካል እንደገና ደግሞ በዩኔስኮ የተመዘገበ የተባለው አካል ስም ብቻ አይደለም፣ በስማችን ማንም መነገድ የለበትም። ይህ ወደ ተግባር ወርዶ ህብረተሰቡን ተጠቃሚ ሊያደርስና ለህብረተሰቡ ተደራሽ የሆኑ ነገሮች ላይ መፈጠር አለበት በሚለው ደረጃ ላይ ተግባብተው አሁን የተጀመረው የዘገየ ቢሆንም ከዚህ በላይ ያስፈልገው ነበር። ግን የአሁኑ ጅማሮ በዚህ ደረጃ ላይ ተጠናክሮ እንዲቀጥል መመካከርና መረዳዳት መደጋገፍ ያስፈልጋል። ህብረተሰቡ ከመፈናቀሉ በፊት ምን ያስፈልገዋል? ሲፈናቀል ምን ያስፈልገዋል? ምንድን ነው ለዛ ህብረተሰብ ከዚህ ቦታ ላይ በሚነሳበት ደረጃ ላይ ምን ያስፈልገዋል? ምንድን ነው መሟላት ያለበት? ከንጽህና አንጻር፣ ከኑሮ አንጻር ከነበረው ቀዩ ተፈናቅሎ በሚሄድበት ሰዓት
የተሻለ ኑሮ ነው መኖር ያለበት እንጂ ከነበረበት ያነክሰ ጉስቁልና ወደ ልመና የሚወርድ ከሆነ ትክክለኛም አይደለም። እስካሁን የተሰሩ ነገሮች ላይ በዛ ልክ ስለሆነ ተጠንቶ በጥናት ላይ እየተመሰረተ በዛን ደረጃ ላይ የሚሄድበት እድል ከተፈጠረ ጥሩ ነገር ይፈጠራል የሚል ሀሳብ አለ። በቃ ዝም ብለህ ተነስ እዛ የራሱ ጉዳይ የሚባለው አስተሳሰብ ግን አሁን ያለነውን ጊዜና የአንደኛውን ክፍለ ዘመን የሚመጥን ስላልሆነ ለዛ ሰውዬ ተነሽ ከሚሆነው ከመነሳት በፊት ቅድመ ሁኔታዎች መሟላት ያለባቸው ነገሮች ላይ ጤና፣ ትምህርት ከእጥፍ እጥፍ በላይ ማግኘት የሚገባው ነገሮች ላይ ተደርጎ ነው መነሳት ያለ። በዚህ ልክ ከሆነ ህብረተሰቡ ይጠቀማል። መንግስት ከፓርኩ በዩኔስኮ የተመዘገበ ስለሆነ በዛ ልክ የሚሄድበት እድል ይፈጠራልና ዋና ትልቁ ነገር ግን ባለቤቱ ትልቁ ነገር ህዝብ ስለሆነ ህዝብን የሚያስከፋ ነገር ከማድረግ ይልቅ እየተመከሩ ማመንት በዛ ደረጃ ላይ የሚሰራበት እድል ካለ አካባቢውም ተጠቃሚ ይሆናል፣ መንግስትም ተጠቃሚ ይሆናል፣ አካባቢውም ይለማል። የአካባቢ በለማ ቁጥር እንደገና ደግሞ የተሻለ ማህበረሰብ ይፈጠራልና የነቃ ማህበረሰብ ይፈጠራል የሚል ሀሳብ ነው ያለው። አሁን የተጀመረው ነገሮች ላይ ግን ጥንቃቄ ያስፈልገዋል። ለማንኛውም ነገር የሚጎዳ መንገድ መደረግ የለበትም የሚለው ነው። አሁን የተጀመሩ ለምሳሌ ወደ 300 ምናምን ያየሁት እነዚህ ነገሮች ላይ በሚሆኑበት ሰዓት መሰረተ ልማት ይለማል። የህዝብ ጥያቄ ጎን ለጎን የሚመለስበት እድል ስለሚፈጠር በጥንቃቄና ተገቢነት ባለው አመራር ከተመራ ለአካባቢው ለውጥ የተሻለ ነገር ይፈጠራል የሚል ሀሳብ ነው ያለና የዘመናት የህብረተሰቡን ጥያቄ ስለሆነ እኛ እንነሳለን። እኛ ከተነሳን በኋላ ግን ለአካባቢ ምንም የሚፈጠር ነገር የለም የሚል አስተሳሰቦች የነበሩበት ደረጃ ላይ ስለነበረ በዚህ ልክ ተባብረና መንግስትም ህዝብም አብሮ ተባብሮ ችግሮች የሚፈጠሩበትና እየተመካከረ የሚሄድበት እድል ካለ የተሻለ ማህበረሰብና የተሻለ መስተጋብር ይፈጠራል የሚል ሀሳብ ነው ያለኝ። ይሄንን ያነሳሁት በዋናነት ታስታውስ ከሆነ ከአሁን ፊት ከአርቋዝዬ ከተማ ለቀው ወደ ታች ይሄዳሉ እና በብዛት ብዙ ሰዎች እንዲለቁ ተደርጓል እና ለቀው ግን ቦታ ቅያር ቦታ እዛ አካባቢ እንዲሰጣቸው ተደርጓል። ከዛም በኋላ ግን የዛ አካባቢ ብዙ ችግር አለ። እንጨት እንደፈለክ አይገኝም፣ እሳር እንደፈለክ አይገኝም። ግንባታ ለማገንባት ብዙ ችግር አለ። ከዛ ቤታቸውን እና ንብረታቸውን ከተፈናቀሉ በኋላ አብዛኛውን ደባርቅ መጥተው የቀን ሰራተኛ የሆኑ ሰዎች አሉ። ብዙ ሰዎች በተለይ በገጠሮች ደግሞ የዛ አይነት ብዙ ያለ መግባባት ተፈጥሮ ነበርና አሁንም ቢሆን የዛ አይነት አጋጣሚ እንዳይፈጠር ለስሙ ቃል ነው እንጂ እየተሰራ አይደለም እና ህብረተሰቡን የሚያቃረን እንዳይሆን ነው እንጂ ልማቱን እኮ ማንም ይፈልገዋል። ግን ልማቱ ከህዝቡ ስለማይበልጥ የአካባቢው ማህበረሰብ ከዛ የበለጠ እኮ ብዙ ፓርኮች እኮ አሉ። ብዙ ፓርክ ህዝቡም አካባቢው ተላምዶ ተደጋግፈው የሚኖርበት። ይሄ ግን ህዝብን የመግፋት በተለይ ሰሜኑን አካባቢ ያንን ተራራ ነው ገደል ነው እያለ ህዝቡ አካባቢውን የማራቆት ህዝብ አልባ ለማስቀረት እየተሰራ ያለ ነገር ስላለ ይህንን በግልጽ እንደው ብንነጋገርበት ብዬ ነው። አይ ትክክል። አሁን ይህ በጣም ተገቢ የሆነ ነገር ነው። እነዚህም በትክክለኛ መንገድ መረዳት ያስፈልጋል። ህዝብ ማለት ምንድን ነው? ህዝብ ሲኖር ነው አካባቢ ሊኖር የሚችለው። አካባቢም ሊለማ የሚችለው ለህዝብ ነው። ህዝብ እንደገና ደግሞ ከአንድ አካባቢ ሲፈናቀል ከዛም በተሻለ እጥፍ የሆነ ነገር ለአካባቢው ማህበረሰብ የተሻለ ነገር ይፈጠራል ተብሎ ሲታሰብ ነው ህብረተሰብ ከአንድ አካባቢ ሊፈናቀል የሚችለው። አዛኖች በዘለለ መንገድ ግን ቅድም እንዳልከው ዝም ብሎ የግብር ይውጣ ስራ የሚሰራበት እድል ነው የነበረው። በዛ ደረጃ ላይ ከገጠና አሁን ችግሩ የባሰ ነገር ካልሆነ በስተቀር የተሻለ ነገር አይፈጠርም የሚል አስተሳሰብ አለ። ግን እነዚህ ነገሮች ላይ በቅንጅት ህብረተሰቡ ጠይቃ መጣው ነው። እነዚህ ነገሮች ላይ ተሳስሮ ከተሄደ በዛም ደረጃ ላይ ችግሮቹ
ችግር ሳይፈጠር በተሻለ ደረጃ ላይ የሚሄድበት እድል ይኖራል ብዬ አስባለሁ። ከዛ ውጭ በዘለለ መንገድ ግን ዋና ትልቁ ነገር ግን ህዝብና መንግስት እጅና ጓንት ሆኖ ከሄደ ነው ውጤታማ ሊሆን የሚችለው እና እስካሁን ውጤት ያልመጣበት አማካኝነት ህዝቡና ህብረተሰቡ ባለመመካከሩ ለችግሩ ችግሩ ይፈታል የሚለውን ነገር አስተሳሰብ ባለመሄዱ የተፈጠሩ ነገሮች ናቸው። እነዚህ ነገሮች ላይ እንዳይፈጠሩም ደግሞ አሁን ባለበት ደረጃ ላይ የተለያየ እየተደረገ ነው ያለ። አካባቢ በአግባቡ እንዲጠበቅ በአግባቡ እንዲለማ የሚደረግበት እድል ስላለ እነዚህ ነገሮች ላይ ካሉ ችግሩ የተሻለ የሆነ የመንገድ የለሽነት የሚሰራ ከሆነ ግን ከልማቱ ይልቅ የህብረተሰቡ ችግር እየጎላ የሚሄድ እድል ይፈጠራልና እነዚህን የሚመራው አካል መሪው አካል እነዚህ ቀናጅቶ ፓርክና የፓርኩ ሰራተኛና መንግስትና ህዝብ ነው በቅንጅት ከተመራ አካባቢው ተጠቃሚ የሚሆንበት እድል ይፈጠራል። በቅንጅት ካልተመራ ግን አሁን አንተ ያልከው የስጋት አቅጣጫ ብለህ ያስቀመጥከው ህብረተሰቡን ከማጎሳቆልና ከማፈናቀል ውጭ የሚፈይደው ነገር ያለ መስሎ ስለማይታይ እነዚህ ነገሮች ላይ ጥንቃቄ በተሞላበት መንገድ በአግባብ ከተመራ ውጤት ይኖረዋል የሚል ሀሳብ ነው በእኔ እይታ ያለኝ። መልካም ነው። እኔ ይህንን ላነሳ የፈለኩት በተደጋጋሚ ከ2007-8 አካባቢ ብዙ አደጋዎች፣ ቃጠሎች ይካሄዳሉ። ይህም ማለት በአካባቢው ትንሽ ቅራኔ ስላለ ነው። አንዳንዶች በደካማ እንትን ስለሚሉ ነው። እና ይሄ ነገር ማንኛውም የዛ አካባቢ ማህበረሰብ ከሌላ ከአስፈላጊ ያልሆነ ወንጀል ወጥቶ ፓርኩ የኔ ነው እንዲል በአካባቢው ያሉ ወገኖች እንደ ህዝብ ታይተው ድጋፍ ተደርጎላቸው እንክብካቤ ተደርጎላቸው ለአካባቢውም ደግሞ ዘብ ስለሆኑ ይህ አካባቢ የዚህን አካባቢ ባላባት ማህበረሰብ ሳያካት እዚያ ያለ ዋሊያ እዚያ ያለ ተራራ ምንም አይሆንም። ይሄ ህዝብ እየተፈናቀለ በፓርክ ስም በሚሊዮን ገንዘብ እየተሰበሰበ ጥቅሙ ለሌላ ነው። ስለዚህ ከሆነ ደግሞ እኔ ከሞቱ ሰርዶ አይብቀል ነው እና ብዙ ችግሮች ሊፈጠሩ ስለሚችሉ ፓርኩም ከስሙ የባሰ ሌላ ውድመት እንዳይገጥመው የተደጋገፈና የተሳሰረ ስራ እንዲሰራ ነው ይህን ነገር ያነሳሁትና ይህን ለማለት ነው። ጥሩ ሀሳብ ነው። ትክክለኛ ሀሳቡ ስጋት ገብቶኛል። ትክክል